ሩታና አብርሽ ሊሞሸሩ ነው። ቀኑ ደረሰ፣ ቀኑ ቀረበ፣ ተዳረሰ። ሰርጋቸው በዱባይ ነው። እንግዲህ ዛሬ ሩታና አብርሽ ፔሎ ቤት ሄደው እየመረጡ ነበር ለሰርጋቸው ማለት ነው። እንግዲህ መልካም ጋብቻ ይሁንላችሁ ሁለት ምርጦች ብለናል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶችዬ ፍቅሮችዬ ማለት ነው። ውዴ ቻናል ቤተሰቦች ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያረጋችሁ እላችኋለሁኝ እና ውዶችዬ ማለት ነው። ሩታና አብርሽ እንግዲህ ለሰርጋቸው ፔሎ ሊመርጡ ወደ ሱቅ ጎራ ብለዋል ዛሬ ማለት ነው። በጣም ደስ ይላል። እንግዲህ አብርሽ እንደተናገረው ከሆነ ሰርጉ ቀርቧል፣ ደርሷል እያሉ ነው እንግዲህ ሰርጋችን በዱባይ ካሉ እንግዲህ ዘባን ሆኗል። እንግዲህ ፈጣሪ ያቅርብላቸው ነው የሚባለው ውዶችዬ ማለት ነው። ቅርብ ያርግላቸው ማለት ነው። እና መልካም ጋብቻ እላቸዋለሁኝ። የሰው ልጅ ደስ ብሎ ፈገግ ሲል ያው ደስ ይላል ሳ ይላልና ስታለቅስ ደግሞ አልወድም እኔ ማለት ነው። እና ዛሬ ፈገግ ብላ ነው የመጣችው ሩታ ማለት ነው። ፈገግ ብላ ነው የመጣችው ማለት ነው። በጣም ደስ ይላል ማለት ነው ውዶችዬ። እና ሩታዬ አብርሽዬም እንግዲህ ደስታችሁ የእናንተ ደስታ የኛም ደስታ ነው። አማርኛውም ጠፋብኝ ማለት ነው ውዶችዬ፣ በጣም ይቅርታ። እና ሩታና አብርሽ እንግዲህ ፍሽ እያሉ ነው እላችኋለሁኝ ውዶችዬ። እንግዲህ መልካም ጋብቻ ይሆንላቸው። በመካከላቸው በጣም ብዙ ምቀኛዎች አሉ። ብዙ ሊያለያዩቸው የሚሞክሩ በጣም ብዙ ምቀኛዎች አሏቸው። እንግዲህ ምቀኛን ያዝልኝ አይደለ የሚባለው። እንግዲህ ምቀኛቸውን የያዝላቸው ማለት ነው። ከባድ ነው። በሁለት ጥንዶች መሀል በሚዋደዱ መሀል ሁለተኛ ወገን ሶስተኛ ወገን ሲገባ ጥሩ አይደለም ማለት ነው ውዶችዬ። በነገራችን ላይ ለምን እንደው ምን ልበላችሁ እና ጥሩ አይደለም። እንግዲህ ፈጣሪ ሁለታቸውን ያጣምራቸው እላቸዋለሁኝ። በጣም ብዙ ምቀኛዎች በጣም ከመነግራችሁ በላይ ማለት ነው አለባቸው የሩታና የአብርሽ። ግን ፈጣሪ እንግዲህ ይጋርድላቸው ማለት ነው። ሁለታቸውን ዛሬ ፈገግ እንዳሉት እስከ መጨረሻው ያደርግላቸው እላችኋለሁኝ ውዶችዬ፣ ፍቅሮችዬ፣ ማሮችዬ ማለት ነው። ጠላታቸውን የያዝላቸው እላችኋለሁኝ። እና ለዚህ ቻናል አዲስ የሆናችሁ ደግሞ ማለት ነው ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ እላችኋለሁኝ ውዶችዬ ማለት ነው። የዩቱብ ነገር በጣም አርካሚ ነው። በጣም ከምነግራችሁ በላይ ውዶችዬ ማለት ነው። በነገራችን ላይ በጣም ነው የሚያደክመው፣ ግን በስ አልሐምዱሊላህ አላኩል ሐል ነው። እና ውዶችዬ ማለት ነው አበረታቱኝ እላችኋለሁ ማለት ነው። በጣም ይቅርታ እላችኋለሁ። ደከም ብሎኛል፣ ለዛም ነው እላችኋለሁ። እና በጥቅሉ ምን ልላችሁ ስፈልግ ነው እንግዲህ መልካም ጋብቻ ይሆንላቸው። ሩታና ብርሽ በጣም በነገራችን ላይ ደብሮኛል ዛሬ ማለት ነው። ውይ ሩታና ብርሽ ድብርታቸውን ከኔ ላይ ነው መሰል ያራገፉ ዛሬ። ፈገግ ብሎ አለቅሶ ምናምን እኮ የለም ዛሬ። ፈገግ ጥርስ በጥርስ ሆነው ነው የመጡት። እና ውዶችዬ፣ ማሮችዬ፣ እኔ ውዶችዬ፣ እና እንግዲህ መልካም ጋብቻ ይሆንላቸው የሁለቱ እላችኋለሁኝ። እናንተም ሰብስክራይብ ላይክ አርጉኝ እላችኋለሁኝ ውዶችዬ። እንግዲህ ለቤቴ አዲስ የሆናችሁ ላይክ ሰብሰብ እያደረጋችሁ ተቀላቀሉኝ እላችኋለሁ ውዶችዬ። ማሰላማ ደህና ሁኑልኝ።